ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ በኢኩና በኢሳም ጉዳይ ነው የመጣሁትኝ ማለት ነው። እርግጠኛ ነኝ እንደኔ ተወዷቸው፣ በጣም ነው የምትወዷቸው፣ በጣም ነው የምታደንቋቸው ማለት ነው። ምክንያቱም ኢሳምና ኢኩ ብዙ ነገር ላይ ብዙ ደረጃ ላይ ደርሰዋል። በቃ እዚህ ደረጃ የደረሱት አንድ ላይ ሆነው ነው። አንድ ላይ ሰርተው አንድ ላይ ለመለወጥ አስበው ብዙ ነገሮችን ተመካክረው ጥረው ግረው ነው እና እዚህ ደረጃ ላይ የደረሱት። ውድ ቤተሰቦች እንግዲህ በመካከላቸው የተፈጠረውን ነገር የሰማችሁ ይመስለኛል ማለት ነው። እሱም ደግሞ ኢኩ ያው ወደ ሌላ ሀገር እሄዳለሁ ባላገሮቼ ምናምን ብላለች። ኢሳም ደግሞ ፍቅሩን ገልጾላታል፣ አፈቅርሻለሁ ብሏት ነበረ ማለት ነው። ስለዚህ እሷም ደግሞ ያው ሌላ ሰው ምርጫ አድርጋለሁ ብላለች። በጣም ብዙ ነገር አብረን ለፍተናል፣ አብረን እዚህ ደረጃ ደርሰናል። እንዴት እንደዚህ ትያለሽ? እውነት አፍቅረሽው አይደለም ግን ሌላ ኬዝ ካለሽ አላቅም ብሏል ማለት ነው። ዛሬ እንግዲህ በዚህ በተከበረ ወር በዚህ በረመዳን ወር የመጨረሻቸው ነው ብዬ አስባለሁ ማለት ነው። ምክንያቱም ምን እንደሆነ ታውቃላችሁ? የረሙ እናት ጉዳዩ ላይ ገብተውበታል። ጉዳዩ ላይ ስለገቡበት ከዚህ በኋላ ሁሉም ነገር ያበቃል ብዬ እኔ ባለሙሉ ተስፋ ነኝ። ኢክራምና ኢሳም እንግዲህ ይታረቃሉና አብረው ይመልሳሉ ወደ ድሮማ እንትናቸው ብዬ ምክንያቱም የረሙ እናት ኢፍጣር ፕሮግራም ራሱ ጠርታቸው ኢክራም እንዳልሄደች የረሙ እናት ቪዲዮ ላይ ተናግረዋል ማለት ነው። ወደ ቤተሰቦች ብዙዎቻችሁ ኢክራምና ኢሳም አንድ ላይ እንዲሆኑ ትፈልጋላችሁ። እኔም እፈልጋለሁ። የሆነት በጣም ደስ የሚሉ ጥንዶች ናቸው። አስባችሁታል? እንደዚህ የሚግባባ ሰው፣ እንደዚህ የሚተዋወቅ ሰው አብሮ ከስራ ከታች አንስቶ ላይ ድረስ ከፍ ያለ ሰው በትዳር ቢጣመር ምን አይነት ህይወት እንደሚኖሩ አስቦት ኢማጂን ማለት ነው። በጣም ጥሩ ላይፍ፣ በጣም ደስ የሚል ነገር ላይ በቃ እንደዚህ አይነት ላይፍ ላይ ይኖራሉ ብዬ ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰቦቼ ቪዲዮ እንግዲህ ዛሬ ተለቋል። ኢፍጣር ፕሮግራም ላይ የረሙ እናት ገብተዋል። የረሙ ባለሙሉ እምነት ነኝ በረሙ እናት ማለት ነው። ነገሩን ያስተካክሉታል። በቃ ወደ ድሮ ፍቅራቸው ይመለሳሉ ተስፋ አድርጋለሁ። እንደውም ወደ ትዳር ጉዞ ወደ ትዳር ብዬ ባለሙሉ ተስፋ ነኝ። ግን ቢጋቡ እኔ በጣም ደስ ይለኛል። የእውነት ነው የምላቸው ኢክራምና ኢሳምና ኢክሩ ቢጋቡ ኢንሻአላህ እስኪ ዱአ እናደርጋለን፣ እኛም ዱአ እናደርግላቸዋለን። ጥሩ ወደ ጥሩ ነገር እንዲሄዱ ማለት ነው። ውድ ቤተሰቦች ያው ደስ የሚል ኢፍጣር ፕሮግራም አድርገዋል በኢክሩ ቤት። እንግዲህ በዚህ በተከበረው ረመዳን ወር በረሙ እናት ጉዳዩ ይቋጫል ብዬ ባለሙሉ ተስፋ ነኝ። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ እያደረጋችሁ